አስቡት ያለምንም ድካም ተራራ ስትወጡ፣ አስቡት ስትሮጡ፣ ስትደንሱ ወይም የተለያዩ ስፖርት ስትሰሩ በጠንካራ ኃይልና በጤናማ ልብ ልክ እንደ አንቀሳቃሽ ሞተር ነው። ሞተራችሁ ጠንካራ ከሆነ ሁሉም አካላችሁ ቤተር ፐርፎርም ማድረግ ይቻላል። ዛሬ 12 ፓወርፉል እንቅስቃሴዎችን እናያለን። ልብን ጠንካራ ለማድረግና ጥሩ ህይወት ለመኖር እስከ መጨረሻው ከኔ ጋር ቆዩ። ጤናማ ልብ ለሁላችንም ይገባናል። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በጣም ጠቃሚ የሆነ ስለ ልባችንና ተነፋፈስ ብርታታችንን ለማዳበር የሚሰሩ እንቅስቃሴዎችን አሳያችኋለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የልብ ብርታት ምንድን ነው? የልብ ብርታት ልብ፣ ሳምባ፣ ደም እና የደም ስር ኦክስጅን እና ምግብን ተሸክሞ ያለማቋረጥ እንቅስቃሴ በምትሰሩበት ሰዓት ለረጅም ጊዜ ያለ ድካም የማድረስ ብቃት ነው። ልባችሁ ጤናማ በሚሆንበት ጊዜ ቶሎ ድካም አይሰማችሁም። ልባችሁ ጤናማና ጠንካራ ይሆናል። አተነፋፋሳችሁም ብቁ እንዲሆን ይረዳል። የልብ ብርታት ጠቀሜታ ምን መሰላችሁ? ልባችሁ የልብ ብርታታችሁ ካሳደጋችሁ ጤናችሁ ልባችሁ ጠንካራ ይሆናል። የሳምባ ችሎታችሁን ያሳድጋል። በሰውነታችሁ ላይ አላስፈላጊ ስብ ካለ እሱን ማቃጠል ትችላላችሁ። የኃይል መጠናችሁን ለማሳደግ ትችላላችሁ። ጭንቀትን ይቀንሳል። የልብና በሽታ መከላከልን ይችላል። የልብ በሽታ መከላከል ይችላል። አጠቃላይ ጤናችሁን ለማሳደግ ያስችላችኋል። የልብ ጤናችሁን የምትጠብቁ ከሆነ ወይም ከጠበቃችሁ። የልብ ብርታትን እንዴት ማሳደግ ይቻላል? ልብ ብርታትን በደንብ ማሳደግ ይቻላል። ወጥ የሆነ እንቅስቃሴዎች መስራት ወይም ሬጉላር ኤክሰርሳይዝ መስራት፣ በምትሰሩበት የግፊት መጠን ቀስ እያሉ መጨመር፣ በቀጣይነት መስራት ሳታቋርጡ፣ ጤናማ ምግብ መመገብ፣ በቂ ውሃ መጠጣት፣ በቂ ረፍት መውሰድ፣ ሳያቆራርጡ በቀጣይነት መስራት የስኬት ቁልፍ ነው። የልብና የተነፋፈስ ብርታትን የሚያሳድጉ እንቅስቃሴዎች 12 ያክል ዘርዝሬላችኋለሁ። እነዚህ ፓወርፉል ኤክሰርሳይዝ የምንላቸው ናቸው። በቀጣይነት እነዚህ የምትሰሩ ከሆነ የልብና የተነፋፈስ ብርታታችሁን ማሳደግ ትችላላችሁ። አንደኛው ኤክሰርሳይዝ የልብና የተነፋፈስ ብርታትን ለማሳደግ የሚሰራ እንቅስቃሴ ራኒንግ ነው። ራኒንግ ቀጣይነት ያለው እንቅስቃሴ ሆኖ ልብንና ሳምባን ያዳብራል። የልብ ተግባርንም የሳምባ ተግባርንም ያዳብርልናል። ከ20 እስከ 30 ሚኒት በቀን መስራት ይኖርባቸዋል። ድግግሞሹ ከ3 እስከ 5 ቀን በሳምንት መስራት ይኖርባቸዋል። ሞዴሬት በሆነ ሃይ ኢንቴንሲቲ ከሞዴሬት ወደ ሃይ ኢንቴንሲቲ መሄድ አለባችሁ። አብዛኛው ከልብና ተነፋፈስ ብርታት በተጨማሪ ይህ እንቅስቃሴ የእግራችሁን ይጨምራል። ሀርትና ለጋችሁን ወይም ሳምባችሁን እንዳለው። ሁለተኛው እንቅስቃሴ ዳንሲንግ ነው። አየራዊ የሰውነት እንቅስቃሴ ነው። ዳንሲንግ ጥንካሬ፣ ብርታትን፣ ቅንጅትን ያዳብርልናል። በተጨማሪ ከልብና ከተነፋፈስ በስተጨማሪ ይሄ እንቅስቃሴ ከ20 እስከ 30 ደቂቃ በቀን መሰራት ይኖርበታል። ከ3 እስከ 4 ቀን በሳምንት መስራት ይኖርበናል። ሌላው ከልብና ከተነፋፈስ ብርታት በተጨማሪ ሁሉንም የአካል ክፍላችንን እና ኮኦርዲኔሽን ወይም ቅንጅትን ለማዳበር ይረዳል። የሄርትንም እንዳለ ሆኖ የሄርት ቢታችንን እንዲስተካከል ከፍተኛውን ድርሻ ይወጣል። ሶስተኛው እንቅስቃሴ የተቀናጀ ስፖርታዊ እንቅስቃሴ የምንለው ወይም እንደ ፉትቦል፣ ባስኬትቦል፣ ቮሊቦል የመሳሰሉትን ማለት ነው። ይህ እንቅስቃሴ የቡድን ስፖርት መሳተፍ፣ ሩጫ፣ ፈጣን የሆነ እንቅስቃሴ ያለው። ስለዚህ የልብ ጡንቻን ለማዳበር ይረዳል። ይሄም ከ30 እስከ 60 ደቂቃ በቀን መሰራት ይኖርበታል። ቢያንስ በሳምንት ከ2 ቀን እስከ 4 ቀን በሳምንት መሰራት። አጠቃላይ ግን የሰውነት ብርታትንና የቡድን ክህሎትን የሚያሳድግልን የእንቅስቃሴ አይነት ነው። አራተኛው እንቅስቃሴ ዎኪንግ ፎር ትሬድሚል ወይም በመሳሪያ የምንሰራው እንቅስቃሴ ነው። ይህ እንቅስቃሴ ቀላልና ምቹ የሆነ እንቅስቃሴ ነው። የልብ ብርታትን ለማሳደግ ከፍተኛውን ድርሻ ይወስዳል። ይሄንም ከ30 ሚኒት በቀን መስራት ይጠበቅበታል። 30 ደቂቃ በሳምንት ቢያንስ ከ3 እስከ 5 ደቂቃ ቢሰራ ጥሩ ነው። ከቀላል ፍጥነት ወደ ከባድ እየጨመርን መሄድ ይኖርበታል። ከዚያ በተጨማሪ ሌግን ሃርትንና ለግን ለማሰራት በጣም ከፍተኛ የሆነ ጠቀሜታ ያለው እንቅስቃሴ ነው። አምስተኛው እንቅስቃሴ ዋና ወይም ስዊሚንግ የምንለው። ይህ እንቅስቃሴ ሁሉንም የአካል ክፍል ያሰራል። አተነፋፈስና ጥንካሬንም
ብርታትን ያዳብራል። ይህ እንቅስቃሴ በሳምንት ከ20 እስከ 30 ሚኒት መሰራት ይኖርበታል። ፍሪኩዌንሲም ወይም ድግግሞች ከ3 እስከ 4 ቀን በሳምንት ብሰሩት የተሻለ ነው። ከዚያ በአጠቃላይ የአካልን ሳምባንና ልብን ለማዳበር የሚሰራ እንቅስቃሴ ነው ስዊሚንግ የምንለው። ስድስተኛው ቦክሲንግ ነው። ይሄ ቦክሲንግ ፈጣን የሆነ እንቅስቃሴ ነው። የሚያዳብረውም ጥንካሬን፣ ብርታትን፣ ፍጥነትን፣ ቅንጅትን እና የልብና የአተነፋፈስ ብርታትን ለማዳበር ከፍተኛውን ድርሻ ይወስዳል። ይሄንን በሳምንት በቀን ቢያንስ ከ15 ከ25 ደቂቃ ብሰሩት ይመከራል። ከ3 እስከ 4 ቀን በሳምንት መስራት ይኖርባቸዋል። ከዚያም በተጨማሪ የእጅን የትከሻን እና ማዕከላዊ የሰውነት ክፍልን እና ልብን ለማዳበር የሚሰራ የእንቅስቃሴ አይነት። ሰባተኛው እንቅስቃሴ የሳይክሊንግ ወይም ሳይክል መንዳት ነው። የልብና ያተነፋፈስ ብርታትን እና ጥንካሬን ያሳድግልናል። ይሄም በሳምንት ቢያንስ ከ3 እስከ 5 ቀን በሳምንት መሰራት ይኖርበታል። በቀን 30 ደቂቃ መሰራት ይኖርበታል። ሌላው ከልብና ከለንግ ወይም ከሳምባ በተጨማሪ የእግር ጡንቻንም ለማዳበር የሚሰራ የእንቅስቃሴ አይነት ነው። ሁለተኛው እንቅስቃሴ ሃይኪንግ የምንለው ነው ወይም ተራራ መውጣት። ይሄ ለረጅም ርቀት መጓዝ፣ በተደጋጋሚ ተራራ መውጣት ብርታትን ያሳድጋል። ይሄም ከ45 እስከ 60 ደቂቃ በቀን ብሰሩት እና በሳምንት ከ2 እስከ 3 ቀን መሰራት ቢችል በጣም አሪፍ ነው። ሌላው ከዚህ በተጨማሪ ከልብና ከተነፋፈስ በተጨማሪ የእግር እና ሚዛን ለመጠበቅ ከፍተኛውን ድርሻ ይወጣል። ዘጠነኛው እንቅስቃሴ ሮዊንግ የምንለው ነው። ሮዊንግ የመሳብ እንቅስቃሴ ሲሆን የልብና ብርታትን ያዳብርልናል። ይሄም በቀን ከ15 እስከ 25 ሚኒት ቢሰራ ወይም ደቂቃ ቢሰራ አሪፍ ነው። ፍሪኩዌንሲ ወይም የድግግሞች በሳምንት ከ3 እስከ 4 ቀን መሰራት ይኖርበታል። በተጨማሪም ከልብና ከተነፋፈስ ብርታቸው ወይ ከሳምባ በተጨማሪ የእጅ የጀርባ እና ማዕከላዊ የሰውነት ክፍልን ለማዳበር የሚሰራ እንቅስቃሴ ነው። አስረኛው ጃምፒንግ ጃክ ነው። ጃምፒንግ ጃክ እንግዲህ ሁሉንም የሰውነት ክፍል የሚያዳብርልን እንቅስቃሴ ነው። እጅና እግርን በመዝጋትና በመቅጠም የሚሰራ እንቅስቃሴ ነው። ይህም እንቅስቃሴ ቢያንስ ከ5 እስከ 10 ደቂቃ ቢሰራ በቀን፣ ሌላው በሳምንት ከ4 እስከ 6 ቀን ባለው ከ5 እስከ 10 ደቂቃ በቀን መሰራት ይኖርበታል። ከዚህም በተጨማሪ የእግር የትከሻን ቅንጅትን የሚያዳብርልን የእንቅስቃሴ አይነት ነው። 11ኛው ስቴር ወይም ክሊምፒንግ የምንለው ነው። ደረጃ መውጣትና መውረድ። ስቴር ክሊምፒንግ የምንለው ወክ በማድረግ ወይም እየሮጡ ደረጃ ማውጣትና መውረድ የልብና ያተነፋፈስ ብርታትን ያዳብርልናል። ይሄም ከ10 እስከ 15 ደቂቃ በቀን ቢሰራ የተሻለ ነው። በሳምንት ቢያንስ ከ3 እስከ 5 ቀን መሰራት ይኖርበታል። ከሌላውም በተጨማሪ የእግራችንን ወይም የገልት የምንለው የመቀመጫችን ክፍልን ለማዳበር ይረዳናል። ከሳምባና ከልብ ብርታትን በተጨማሪ 12ኛው እንቅስቃሴ ላይ እንግባ። 12ኛው ወርኪንግ አውት ነው። ኤሮቢክስ ሲሆን በቦታ ላይ በሶምሶማ ወይም የዙር እንቅስቃሴ ሲሆን የልብ ምትን ያሳድግልናል። በሪጉላር የሚሰራ ከሆነ ደግሞ ልብና ሳምባን በጠንካራ ይሆናሉ። ሰውነታችን ኦክሲጅን በብቃት ሁኔታ ያገኛል። ይሄም ከ20 እስከ 30 ደቂቃ በቀን መሰራት እና ከ3 እስከ 5 ቀን በሳምንት መሰራት ይኖርበታል። ፎከስ ኤሪያው ሃርት፣ ለንግን እና ሁሉንም የሰውነት ክፍላችን ማለት ልብ እና ሳምባ ሁሉንም የሰውነት ክፍል ለማዳበር የሚሰራ ነው። ቻናላችንን ሰብስክራይብ፣ ላይክ ማድረግ እንዳትረሱ፣ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።